አንዶች ልብስ ያለብሷትና እዛው በጆሮዋ አሲህ እያሉ በጆሮዋ እንትን የሚያሉ አንገቷን እያሸተተ ማለት ነው። አይሆንም። ይሄ ምን ሆናል? ይሄ ሩቅያ ነው እንዴ? ይሄ ሩቅያ ሸይጣን ነው እኮ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله ከወንድሞችና ከእህቶች የመጡ ጥያቄዎች አሉ። ከዚህ በኋላ ያለውን እንደ አዲስ ነው የምንመለከተው። በጣም ብዙ ጥያቄ ነው የገባው በረመዳንም ተቋርጦ ስለነበረ በከጦሳ ክስተት ምክንያት ማለት ነው። ኢንሻአላህ እንደ አዲስ እንጀምራለን። ጥያቄና መልሱን ለዛሬ የመጡትን ጥያቄዎች አቀርባለሁ። ቀጣይ ደግሞ ለቀጣይ እሁድ እያልን እያዘጋጀን እንቀጥላለን ኢንሻአላህ። ወደ ዛሬው ጥያቄ ስገባ የመጀመሪያው ጥያቄ ምንድነው የሚለው አንድ ሰው ወላሂ ይህን ወንጀል ላልሰራው አለና መልሶ ሰራው ምን ያድርግ የሚል ምን ያድርግ? አንድ ሰው የሆነ ወንጀል ኃጢአት ላይ ወደቀ ወላሂ ከዚህ በኋላ ይህንን ወንጀል በፍጹም አልሰራም አለ ወላሂ አለ ማለት ግን መጨረሻ ላይ ደግሞ እንደገና ተመልሶ ሰራው። ይህ አካል ምን ያድርግ ነው ወንድማችን የጠየቀው። أما فعلك للمعصية نسيانا لليمين محلهن رسته كهنا وانجلون يسراه فلا كفارة عليك فيه كفارة يلبه رسته كهنا يفسأمك كونجل بتشام مملس رسته كهنا. وأما فعلك للمعصية عامدا والله السروا والله كذبها لا أجنبي قال ورام والله اللي زهلا درقم والله اللي زهلا درقم بلو سويه كما على بوهلا بقى على الشالم هم بلو تملسوا أورا ذاكرا ليميني محلاون من دمالبت ياوق ملسو سر يزان غزي ايها الاخ فان عليك كفاره يمين واحد ሁለት ሶስት ጊዜ ብትመልብ አንድ ከፋራ አለብ ከፋራ አለብ ጥሰህ ነው የሰራኸው والله ላልሰራ ብለህ ጥሰህ ነው የሰራኸው ስለዚህ አንድ ከፋራ አለብ يقول الشيخ محمد بن صالح العثيمين رحمه الله تعالى الواجب على من حلف على ألا يفعل معصية وانجل لا يسرى يمانا سو يالبت من دنو بقى يثبت على يميني بمان لو لا يمسناتني يالبت እና ኢማም ኢብኑ ዑሰይሚን ረሂመሁላሁ ተዓላ ይህን በተመለከተ ምን ይላሉ? አንድ ሰው ወንጀል ላይ ይሰራ የማለ ሰው በመሐላው ላይ ይቀጥል እንዳይሰራ ወአላ ያዕሲ አላህ ዐዘ ወጀል فإن عاد إلى المعصية ودي ወንጀል ከተመለሰ ግን ከመማሉ ጋር አልሰራም ብሎ ምሎ ያን ጊዜ فعليه كفارة يمين كفارة يمين አለበት የማለበትን ከፋራ ማውጣት አለበት። ምንድነው የሚያደርገው? አንደኛ ዒትቁ ረቀባ ነው ባሪያ ነፃ መልቀቅ ነው። የለም ባሁን ሰዓት አው ጣዕሙ 10 መሳኪን 10 ምስኪን ማብላት ነው። አው ከስወቱም ወይ 10 ምስኪኖችን ልብሳቸውን ማልበስ ነው። ይሄ ነው ያለበት። እነዚህ ሶስቱ ናቸው አማራጮቹ። የመጀመሪያ ባሪያ መልቀቅ፣ ይሄን ካልቻለ 10 ምስኪን ማብላት ወይ ልብሳቸውን ማልበስ። ይሄን ነው። እነዚህን ካልቻለ ነው ወሶሙ لا يجزئ في كفارة اليمين إلا من عجز عن هذه الأشياء الثلاثة። መጀመሪያ ምንድነው ማድረግ ያለበት? የመጀመሪያ ዙር ባሪያ ነፃ መልቀቅ ነው። ወይም ደግሞ 10 ምስኪን ማብላት ነው። ምግባቸው ምሳቸው ነው አውራታቸው። ወይም ደግሞ 10 ምስኪኖችን ልብሳቸው ማልበስ ነው ያለበት። ይሄንን ካልቻለ ነው 3 ቀን የሚጾመው። ከነዚህ ግን ምስኪኖችን ማብላት የሚችል ከሆነ ወይ ማልበስ የሚችል ከሆነ ወደ ጾም አይሄድም። ያንን ካልቻለ ግን ጾሙን 3 ቀን ይጾማል ማለት ነው። 3 ቀን ይጾማል የግድ ያለበት በዚህ ነው የሚሰጠው። ስለዚህ ከፋራ አለበት። ወላሂ ወንጀል ላልሰራ ብሎ ተመልሶ የሰራው ሰው ከፋራ አለበት። ከፋራው ይሄ ነው። ባይሆን እዚህ ላይ አንድ ተንቢህ ማደርገው ነገር ይላሉ ኢማም ኢብኑ ዑሰይሚን ረሂመሁላሁ ተዓላ አላህ ይዘንላቸውና ምን ይላሉ? ይሄ ከፋራ ለወንጀሉ አይደለም። ወንጀሉ በቃ የወንጀሉ ከፋራው ከፋረቱል ማዕሲያ አተውባ የወንጀሉ ከፋራው ተውባ ነው። እዚህ ላይ ግን ከፋራ ያውጣ የተባለው መሐላውን ስለጣሰ ይሄንን በዚህ መልክ ያስገነዝባሉ። ወላሁ አለም። ሁለተኛ ጥያቄ
ሁለተኛ ጥያቄ በረመዳን ሰዎች በአንድ ተሰብስበው ቁርአን መቅራት እንዴት ይታያል? ማለትም ከዚህ እስከዚህ አንቀጽ እንደ ሰው አንድ ሰው ከዚያ በመቀጠል ደግሞ ሌላው ከዛው አንቀጽ ቀጥሎ ይቀራል። ይህ እንዴት ይታያል? በዚህ አይነት መልክ መቅራት ነው። ይህ ምናልባትም ረመዳንን በተመለከተ የመጣ ነው፣ ግን አሁንም የሚሰራ ነው በመስጂዶች ውስጥ። ለዚህ ነው የምናገረው። ለዚህ ነው አሁንም ጧት ከሱብሂም በኋላ ያደርጉታል ብዙ። ይሄ ይቻላል፣ ጥሩ ነው። ምክንያቱም የነቢ ዓለይሂ ሰላቱ ወሰላም ሐዲስ አለ ፈቀድ ረዋ ሙስሊሙን ወገይሩሁ አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃል የአላህ መላእክተኛ እንዲህ ብለዋል ቃል ወመጅተመዐ ቀውሙን ፊ በይት ሚን ቡዩቲላህ ሰዎች ከአላህ ቤቶች ከመስጂዶች በአንድ መስጂድ ውስጥ አይሰባሰቡም የትሉነ ኪታበላህ ወየተዳረሱነሁ በይነሁም በመካከላቸው የሚማማሩት ሲሆኑና የሚያነቡ ሲሆኑ በመስጂዱ ሰዎች አይሰባሰቡም ኢላ ነዘለት ዐለይሂም ሰኪና ወገሸየቱሁም ረሕማ ወሐፈቱሁም መላኢካ ወዘከረሁሙላህ ፊመን ዒንደህ ሰኪና እርጋታን አላህ ቢያወርድላቸው እንጂ አላህ እዝነት ቢሸፍናቸው እንጂ መላኢካዎች ቢያጅቧቸው እንጂ አላህ ደግሞ እሱ ዘንድ ያሉ ዘንድ ቢያስታውሳቸው እንጂ እንዲሁ ምን አያደርጉትም ተሰብስበው አይበተኑም ባዷቸው። ስለዚህ ወየተዳረሱ ነው በመካከላቸው ቁርአንን አይቃሩትም ማለት ነው። ወየተዳረሱ ነው ፊማ በይነው ማዕናውን በመፈሰርም ይሁን እርስ በርስ አንዱ ሌላውን እያስተካከለው በመቅራት ይሁን። ከዚህ ላይ እነ ኢብኑ ዑሰይሚን የሚይዙት ነገር አለ። ቁርአን ስትቀራ ሐለቃ ለምሳሌ የሆነች ሐለቃ እንሰራለን። ሐለቃ እየተሰራ ይቀመጣል አይደል? 10 ሰው ከበን እንቀመጣለን። አንዱ ይቀራል፣ 9ኙ ያስተካክሉታል። ከዛ ቀጥሎ ያለው መሐመድ ቀራ፣ አዎ አህመድ ቀጥል ይባላል። ወይ ያንኑ መሐመድ የቀራውን ራሱን ይደግመዋል ለማድቀቅ በደንብ አድርጎ እንትን ለማለት በዛው ማጅሩን ለማግኘት፣ ወይ ደግሞ እሱ ቀጥሎ ያለውን ግጽ ይቀራል። ያንኛው ቀጥሎ ወየተዳረሱ ነው የሚለው ይሄንን ጠቅሎ የያዘና አጅቦ የያዘ ነው። የጁዝ ይቻላል ይሄ። ስለዚህ ማ ተፈዓሉነሁ አዩሃ الأخ من الاجتماع في بيت من بيوت الله وتلاوة كل واحد منكم شيئا من القرآن والبعض يستمع إليه حتى تختموا هذا الكتاب وهذا يعتبر من أفضل القربات ما شاء الله خير طرنا مبرتاتا ذكر لا يقل يلم ويتدارسونه فيما بينهم يمتعوا قرآن لا ينم ذكر قن عندي لا يتسبسبن سبحان الله متو الله أكبر متو يتبالي يميكيدو يا ليلانو هايتشان وهذا من البدع هي بدع قرآن لا يقل ويتدارسونه بلو يتدارس مالت مشاركة نمياسيزو እርስ በርሳቸው መማማር የሚለው ይመጣል። አንዱንም አንቀጽ አንዱን ገጽ ደጋግሙት፣ ቀጥሎ ያለውንም አድርጉት። ችግር የለውም። ይሄ ጥሩ ነው፣ የሚፈቀድ ነው፣ መልካም ነው። والله اعلم። ሶስተኛ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ የኔ ጥያቄ አባታችንና እናታችን የ2 ዓመትና የ7 ዓመት ልጅ ሆነን አባታችን ከእናታችን ጋር ተፋታ። እናታችን የልጆቹን ቀለብ ይስጠኝ ብላ ጠየቀችው። እሱ ዘወር በይ ለምን አይሞቱም አላት። የአላህ ፍቃድ ሆኖ እናታችን ብዙ ፈተናዎችን አሳለፈች። እኛም የአላህ ፍቃድ ሆኖ አደግን። አሁን የአባታችን ሐቅ አለብን። በዚህ ላይ ፈተዋ ብትሰጠኝ ጀዛከላህ ኸይረል ጀዛ ይላል። ጀዛከላህ። ወንድማችን ደግሞ ይሄንን ይጠይቃል። ፈቀድ ጀዐለላህ አንድ የምላችሁ የእናትና የአባት ሐቅ ከባድ ነው፣ ታላቅ ነው። አንተ መጀመሪያ ላይ ስላበላህ ስላጠጣህ ብቻ አይደለም፣ አባትነቱ ብቻ አባት ያንተ ወላጅ አባት ያንቺ ወላጅ አባት ባያሳድግም ቀለብ ባይሰፍርም አባት ወደድክም ጠላህም ተመቸም አልተመቸም ሐቂቃው ይሄ ነው። ነጭ እውነታ ይሄ ነው። በቃ قد جعل الله للوالدين ما ليس لغيره ለማንም ያላደረገው ለወላጆች አድርጓል። አላህ መብት ሰጥቷቸዋል። إنه لا يجوز لنا بحال أن نعاملهم معاملة الند የተቃርኖ ነገር ልንፈጽም እነሱ ላይ አይገባም፣ አይፈቀድልንም። فتقص عليهم من قسوا علينا لا እነሱ በእኛ ላይ ሲደርቁ ደረቆች አንሆንም። እኛ ኋላ አባት ነው በቃ ደረቅ ሆነ ጨከነ እምቢ አለ አይደል? ይሁን አደግ። አሁን አንተ ትልቅ ሙያ ላይ ደረስ፣ በቃ ባለጸጋ ሆንክ፣ አሁን መርዳት ትችላለህ።
አባትህ መንገድ ላይ ሲወድቅ ዝም ትላለህ? ያ አላህ እንዴት ተደርጎ ምን አይነት ጭካኔ ከየት የመጣ አባት እኮ ነው አባት አይቻልም ይሄ በልኑሕሲኑ ኢለይህም ኢን አሕሰኑ ኢለይና አው ለም ይሕሲኑ መልካም ቢውሉልንም ባይውሉልንም መልካም እንውላለን ለምን አባትና እናት ናቸውና ያዚህን በጥንቃቄ لأن الله منحهم ذلك الله ይህንን ክብር ሰጥቷቸዋል وأوجب علينا برهم መልካም ልንውልላቸው መልካም ባይውሉልን እንኳን አላህ Subhanahu Wa Ta'ala ይህንን አስገድዶናል ይህንን ያዝ ይኸው فعن سعد بن أبي وقاص رضي الله تعالى سعد بن أبي وقاص ታሪክ ታውቃለህ እናቱ حلفت ألا تكلمه أبدا حتى يكفر بدينه ይህንን ዲነል እስላምን ለቀ እስከምትወጣና በመሐመድ እስከምትከፍር ድረስ እህል አልበላም ልጅ والله አልበላም ማለች ክፈር የሰዕድ ኢብኑ አቢ ወቃስ እናት ማለት ነው አረን ያላደርገውም እናቴ ዝም ብለሽ ቢ አልበላም እናቱ የእናቱ ገዳይ ትባላለህ እሞትልህና እንቢ ብዬ እራብ እሞትልህና ይኸው የእናቱ ገዳይ እየተባባለ ሰው ይጠቋቆምብሃል ልጅ ተመለስልኝ አሁን ሰዕድ ኢብኑ አቢ ወቃስ ከከፈረ በነብዩ ከካደ ቁርአንን አልቀበልም ካለ ወደ ሽርክ ዓለም ከተመለሰ ልትበላ ማለት ነው እናቴ ቢኒ አላደርገውም እናቴ ዝም ብለሽ ተመገቢኒ አላደርገውም ማለት መጨረሻ ላይ ማለች ቆየች ወላ ተኩል ወላ ተሽረብ እንደውም አለችው ዘዓምተ አን አላህ ወሷከ ቢዋሊደይክ ስታወራ ሰምቼህ ነበር የእናትና የአባትን ሐቅ አደራ ብሏል አላህ እንደዛ አይነት ወሲያ ቁርአን አውርዶልናል ስትል ነበር ወአና ኡሙክ እኔ ደግሞ እናትህ ነኝ ወአና አሙሩከ ቢሃዳ በልህንን ተውብዬው ያዘዝኩ ነው ታዲያ እናትህን ለምንድን ነው ማሰማው አለችው قال مكثت ثلاثا 3 ቀን ቆየች አልበላም ብላ እህል አልቀምስም ብላ በነብዩ እስከምትክድ ድረስ ራሷን ስታወደቀች መጨረሻ ላይ ኢማራ የሚባል ወንድም ነበረውና መጣና እናቴ ዝም ብለሽ ጠጪ بيقربش عندهم في رواية علّ أني الناتي على سعد بن أبي وقاص لو كانت لك 100 نفس 100 نفس 100 نفس بتنورشنا فخرجت نفسا እያንዳንዷ 100 ነፍስ በየተራ እየተመዘዘች ብትወጣ ما كفرت بديني እኔ ዲኔን አልክድልሽም እልክ ዝም ብለሽ ብትበይ ይሻለሻል ማለት መጨረሻ ላይ ቁርጥ ብጥስ አድርጎ ነገራት በቃ የለም ዲኔ ላይ አልደራደርም አቂዳ ላይ የለም አቂዳ ላይ እሷም ይሄንን ተቆም መጨረሻ ላይ በተባተ በላች አዩ አላህም እንዲህ አለ ወወሰይና الانسان بوالديه حسنا እኛ የሰው ልጅ ለወላጆቹ መልካም እንዲውል አደራ አልነው አለ وان جاهداك لتشرك بما ليس لك به علم فلا تطعهما በኔ ላይ እንድታጋራ ቢያስገድዱህና እንትን ቢሉ ቢገፋፉህ እሺ እንዳትላቸው ነገር ግን ጥሩ ለታዋለላቸው ይሄ ሱረቱል አንከቡት ላይ ነው وفي سورة لقمان ደግሞ وإن جاهداك على أن تشرك بي ما ليس لك به علم فلا تطيعهما وصاحبهما في الدنيا معروفا በኔ እንድታጋራ ቢገፋፉህ ምንም ዕውቀት በሌለህ ነገር በኔ እንድታጋራ ቢገፋፉህ فلا تطيعهما እሺ እንዳትላቸው وصاحبهما في الدنيا معروفا ዱንያ ላይ ግን መልካም ለታዋለላቸው እናትና አባትን መልካም ውለታ ዋልላቸው ጥሩ ነገር ዋልላቸው ይሄ ነው የመጣው ስለዚህ ምንም ውለታ አልዋሉም አዎ ምንም ውለታ አልዋለልህም አባትህ አንተንም እህትህንም አላንከባከባቸው እናታችሁ ተበድላለች እናቴ ተበድላለች ብለ አባትን እንዳትበቀል አባትህ ለእናትህ ውለታ ለውለታዋ ውለታዋል በቃ አስደስታት ኻድማት አገልግላት እናትን ስለጠላ ግን እንዳትጠላ አይቻልም አባትህ ምናልባት አንዱ ቢዘልም ከናት ጋር ሆነ ተው አባቴ ልትል ትችላለህ ምናልባት በዳይ ሊሆን ይችላል እናትም አባትን ልትበድል ትችላለች ውለታው ሳይሆን ሸሪዓውን ነው መመዘንና ማየት መመልከት ያለብን ላንተ አለማዋሉን ሳይሆን አባት መሆኑን እወቅ በአባትነቱ አገልግለው ኻድሙ መልካም ውለታ ዋልለት ያ አብደላህ ይሄ አደራ والله اعلم አራተኛ ጥያቄ السلام عليكم ورحمة الله وبركاته ኡስታዝ ሩቃ ቤት መክፈትና ያን እንደ ሥራ አድርጎ መያዝ እና ብር መቀበል ይቻላልን አንዳንድ ሰዎች ሷሃቢዎች በግ ተቀብለዋል የፈቀዱ ዑለሞች አሉ ይላሉ ስለዚህ ጉዳይ ምን ትላለህ እኔ ምን እላለሁ
ሩቃ حرام ነው ብሎ በሩቃ ገንዘብ መቀበል ሩቃ ቤት መክፈት حرام ነው ብሎ ደምድሞ የሚያስቀምጥ የለም ማንንም የለም ከየት የመጣ ነው መረጃ አለ ማስረጃ አለ የሥራ ዘርፍ ባታደርጉት ጥሩ ነው ሌላ ሥራ ብትሰሩ ጥሩ ነው እንደ ምክር ሰለፎቻችን የሥራ ዘርፍ የሥራ የሙያ ዘርፍ አድርገው እንደ ንግድ ያለያዙትም ከሚል አንፃር ከሚል መነሻ ነው የምንነሳው ወይንም ሌሎች የሚከለክሉ አካላቶች ሲከለከሉ ሰለፎቻችን አልሰሩም ዋናው በነብዩ አለይሂ ሰላቱ ወሰለም ጊዜ ገንዘብ ተቀበሉበታል አልተቀበሉበትም ይሄን ነው የምናየው ተቀበሉዋል ከተቀበሉ ጃኢዝ ነው ይፈቀዳል ባይሆን እናስተምራለን ምን ገንዘብ አትበዝብዙ ያላቅም ሰውን አትጠይቁ በቃ ለምን ዋና ሙያችሁ አድርጋችሁ ስለያዛችሁት በቃ ሰው አማራጭ እንዲያጣ አታጨናንቁ ሰንዳለ ልጁ አሞበት እንደው ምንም ስለሌለኝ ነው ከለለ ምንም የለኝም 10 ሺህ ነው መቀራለ አረ እንደው ምንም የለኝም ይሄ ምስኪን ነው 7000 አላደርግም እንደዚህ አይነት ውስጥ ተው እንደው አትበዝብዙ አማራጭ የሌላቸው ትውልዶች እንዲፈጠሩ አድርጋችሁ ምክንያቱም ሌላ የላቸውማ ሆስፒታል አይሄዱ ሆስፒታል የሚሰራው አይደለም ይሄ መንፈሳዊ ነው ሌላ ማምለጫ የለውም ብላችሁ በሽታውን ተነግሩትና ዋጋ በቃ ተከምሩበታላችሁ ተቆለላላችሁ ይሄንን ተው ድሆችን በእንደዛ አትበዝብዙ ነው የምንለው አትቀላቅሉ ሴትና ወንድን አትቀላቅሉ እናንተም አትቀላቀሉ خلوا እንዳይፈጠር ሴት ጋር ብቻ ናት በቃ ይሄ ነው እንደዚህ አይነቶችን ስርዓቱን እንዲያስተካክሉ እናዛለን እንጂ ሩቃ ቤት ከፍተህ መንቀሳቀስ حرام ነው የሚል ድምዳሜ ላይ የሚደርስ መረጃ የለው لا حرج في اخذ الاجره على الرقيه لما روى البخاري ومسلم واللفظ له عن ابي سعيد الخدري رضي الله تعالى عنه أن ناس من أصحاب رسول الله صلى الله عليه وسلم بخاري مسلم يزقبوا حديث أبا سعيد الخدري رضي الله تعالى عنه اندهلال سوج كنبي صحابي وتشال كانوا في سفر فمروا بحي من أحياء العرب بعرب قوساوج بهون قوساوج أقب سيالف فاستضافوا اسكي استناقدون الواجه فلم يضيفهم على استناقدواجهم فقالوا لهم أمج الرشا علي متنا فهل فيكم مراقن الواجه عنده رقيا يميارك تفتا يميارك قال لا الواجه منه فإن سيد الحي لديغ أو مصاب أرى وانا عليك أتشني زي سفروا يمندروا عليك يهزبوا عليك أكو تندفبن مرزان ما نقل ندفوا إن أنت وصلنا رقيا يميارك قال لا بلو متو قن قدم من بلواتشو نبر أنا استناقدين بلواتشو نبر إذا لا يتلايو زقباواتشالو من يمين إيش تساتونا اللاتشو من يفيل من قاميهون من ታደርጉልናል አላችሁ እናደርግላችኋለን ችግር የለም እሺ እንደዛ ከሆነ እንቀራበታለን ሄዱ አንድ የሆነ ሰው فقال رجل منهم نعم እንችላለን አለ فاتاه فرقه بفاتحه الكتاب فاتحه قرل فبرأ الرجل ሰውየው ዳን እና فاعطي قطيعا من غنم የፍየል መንጋ ወየበግ መንጋ ቀነሰና ተሰጠው ሲሰጠው ይሄ ነገር ይቻላል አይቻልም የሚባል በመካከላቸው ላይ ተፈጠረ እንደውም ሰውየው አረ ይሄ ነገር እኔ ይቅርብኝ አልቀበልም አለ حتى اذكر ذلك للنبي صلى الله عليه وسلم لنبي እስከምን ነገር ድረስ ቆይም አለ فاتى النبي صلى الله عليه وسلم ነብዩ ዘንድ መጡና فذكر ذلك له ለነብዩ ጠቀሰላቸው ነገራቸው فقال رسول الله صلى الله عليه وسلم والله ما رقيت الا بفاتحه الكتاب አላቸው እኔ ፋቲሃ ቀርቼ እንጂ ሩቂያ አላደረኩለትም ሰውየው ልክ ስቀራለት ከስር እንዴት ተፈታ ነው በቃ ልቅቅ ነው ያደረገው እኔ በዛ ነው ያደረኩት አላቸው وما ادراك انها رقيه تفتا መሆኗን ፋቲሃ ምን አሳወቀህ አሉት ብዙ ቦታ ላይ እናመጣታለን እቺ ሐዲስ ثم قال خذوا منهم ተቀበሉ ተረ ይሄን የተሰጣችሁን የፍየል መንጋ ተቀበሉ وضربوا لي بسهم معكم እንደውም ከናንተ ጋር ለኔም ድርሻ መድቡልኝ አሉ ነብዩ አለይሂ ሰላቱ ወሰለም ይሄው ነውይ ከዚህ ላይ ይዘው ምን ይላሉ هذا تصريح بجواز اخذ الاجره على الرقيه على الفاتحه والذكر የተለያዩ ዱዓዎችን በማድረግ ገንዘብ መቀበል እንደሚቻል ይሄ ግልጽ ሐዲስ ነው አሉ وانها حلال لا كراهه فيها كراهه የለውም حلال ይፈቅዳል في شرح صحيح مسلم لا يهناس كمطوال وقال شيخ الإسلام ابن تيمية رحمه الله لا بأس بجواز أخذ الأجرة على الرقية تفتى بما درق لا أجر دموز بيكفل عند زو يشلال
ونص عليه أحمد إمام أحمد بزلاي دقمو تقساس كمتوال إتشالا انت من الفتوى الكبرى تنقروا اللهم ولا يحرم أخذ الأجرة على رقية نص عليه الإمام أحمد رحمه الله تعالى ولا يحرم أخذ الأجرة على الرقية تفتى بما درق لي عندي سودي موز بيقبل شجر يلم إهن الإمام أحمد قال سؤال واختار جوازه وقال لا بأس به لحديث أبي سعيد الخدري رضي الله تعالى عنه بلوع أسكمت وتال ذهب جمهور الفقهاء إلى جواز الجوع على الرقية رقية بما درق كفية عندي سو ولتا ورتا بيقبل شجر يلم وقال الشيخ ابن باز رحمه الله تعالى لا حرج في أخذ الأجرة على رقية المريض بشتني أن حكمنا بما درق عندي سو جنزب بيقبل كل أيدله من مجموع فتوى ابن باز يتكمت عليه لا بأس بذلك إذا كان يقرأ ما تيسر من القرآن ويدعو لهم بالدعوات يتلايك نبي عليه الصلاة والسلام يستمروا دعواتنا القرآن أنكس يقرأ هنا يميادرقوا رقية شجر يلم ليلا منابان اندي يتأمر سلازي ليلا نقر اندي عمت أنجيه شجر يلم كما وقع لبعض الصحابة ما آل ديغن لو ديغن الزالة اندي قالوا حتى راسو من يلالو إلا أن تضربوا لنا سهما بلونو يتسمى مواتشو من مسطون كهونه دموز متادرغولن كهونه نقرابت على بلزا ግን ብለዋቸው ይህን ሲሏቸው فضربوا لهم شيئا قطيعا من الغنم ይላሉ ኢማም ኢብኑ ባዝ የሆነ ነገር አደረጉላቸው እሺ ብለው ተስማሙ በዛ ሩቅያ አደረጉለት فاقرهم النبي صلى الله عليه وسلم ነብዩን በዛ ላይ አጽንተዋቸዋና ይፈቀዳል ስለዚህ ሸሪዓውን እንዴት መጠቀም እንዳለባቸው ማስረዳት ነው እንጂ አይቻልም አይባል ይቻላል ሰው ጅንን ጋኔል ጎታይ ዘንድ ይሄድ አይደለም ሽርክ የሚሰራበት ቦታ ሩቅያ አይደል ግን የሩቅያ ሰዎች አላህን ፍሩ የሚባሉት አያሌ ነገር አለ በጣም አያሌ ነገር የሚመከሩት አለ አትቀላቅሉ አጅነብይና አጅነቢ የማይታወቅ አዳዲስ ነገር አትፍጠሩ አታምጡ አንዱ የሌላውን ያወገዛችሁ በዚህ ደግሞ እሽቅድምድም ውስጥ ገብታችሁ ሌላ ነገር አታድርጉ በሱ ስም ሴቶች ጋር አትቀላቀሉ እክትላጥ ሴትና ወንድ እንቀላቀላችሁ በገንዘብ ክርክር ገጥማችሁ ሌላ የተጨመላለቀ ብዙ ስራ ውስጥ አትግቡ ሸሪዓውን በጠበቀ መልኩ አድርጋችሁ ሰንት ይመቀበላችሁ ምንም አይደለም ገንዘብ ሰቅላችሁ ደግሞ አታሰቃይቱ ይቻላል ስለተባለ ብቻ ሌላ ነገር ማድረግ ውስጥ መግባት ጥሩ አይደለም ነው ይሄንን ያክል እንጂ አለበለዚያ ደሞዝ መቀበሉን ዑለማዎቻችንን በዚህ ነው የነገሩን والله اعلم ባይበረታታም ማለት ነው በስራ በዘርፍ በኩል በንግድ ቢሰማራ እንዲ ሰው በጣም ጥሩ ከመሆኑ ጋር ማለት ነው ኢንሻአላህ ይሄንን ስርዓቱን መጠበቅ ጥሩ ነው ሩቅያ በሰለፊያ በመታዘው ሱናው በሚያዘው ሐዲሱ በሚያዘው መልኩ ከመጋረጃ ጀርባ አድርገ የሷ እንትኗ መጥቶ ወይ ባሏ ወይ ወንድሟ ወይ አጎቷ ወይ እንደዚህ ሆኖ ለብቻ ካልሆነ በስተቀር እንጂ አንዳንዶች ልብስ ያለብሷትና እዛው በጆሮዋ አሲህ እያሉ በጆሮዋ እንትን የሚያሉ አንገቷን እያሸተተ ማለት ነው አይሆንም ይሄ ምን ሆነ አለ ይሄ ሩቅያ ነው እንዴ ይሄ ሩቅያ ሸይጣን ነው እኮ ይሄ ሩቅያ ሸይጣን ነው አንተም ሌላ ውስጥ ነው የምትገባው ቁርአኑ አይደለም ትዝም ይለ ጥሩ አይደለም ይሄ አይሆንም እንደዚህ አይነት አትስራ እንደዚህ አይነት አታድርግ ተቅላ ይሄንን የሚያደርጉ ዘንድ እናንተም ሴቶችም አትሄዱ ሰይጣኑ ራሱ እሺ ነው የሚለው በቃ እዛ ካለ ሄድሽ ነው የሚልሽ ተወጃለሽ የሆነ እንተና ጋር ሄጄ ነው የሚቀራልኝ ትላለች ለምን እዛ ሌላ ነገር ውስጥ ስለሚገባ ማለት ነው ጅኑም ለቅ ያለው ይላል ሰው ሁለት ቀን ቆይቶ ይመለሳል ለምን ሊወስዳት በዛ ማቀላቀል ነው አሰራው እሱ ሐራም ማሰራት ነው ሙያው ይሄ ነው ሸይጣን ስለዚህ ጠንቀቅ በሉ አሰራር አፈጻጸም ላይ ስርዓት ያዙ እንጂ ክልክል ነው የሚል አራት ነጥብ የሚያስቀምጥላ ደሊል አለ በቃ የሚያመጡት ምንድነው ሰለፎች የሥራ የሙያ ድርሻ አላደርጉ ይሄው ታላላቅ አኢማዎችን ነገርኩ ቢቀበል ችግር የለም ከሐዲሱ ባሻገር ማለት ነው